يعني نصور الصورة، إذا الصورة تمام أوكي، إذا الصورة منيحة نرجع بنعيدها مرة تانية وبنشوف إعدادات تانية. يعني تعلمنا بنفسنا. يمكن هالشيء اللي عطاني ثقة بالنسبة لي أكثر، إني يكون متعلم عن طريق دروس وعن طريق ناس، وما حدا قاعد يبهدلني وما حدا يقول لي لا اعمل هيك ويعمل هيك. يعني الشباب بيطلعوا معي بيقول ما تزفنا، اقعد عاير، ما تبهدلنا. هي قصتي بالتصوير اني ምንድነው ዝም ያለው? ብር እንኳን ሲልክላት በመዳም አካውንት ላክልኝ ብላ የሰጠችው የመዳሟን አካውንት ሰው ቤት ተስማምቶ የነበር እንደነሱ ለመሆን ብዬ ወጣሁኝ አላልሽም? አሰሪ አይ እኔ እኮ አዲስ አበባ ነው ከኮምቦልቻ እኮ ነው አዲስ አበባ የሄድኩት። እሺ እኔ አረብ ሀገር መስሎኝ ነበር። ከቅድም ጀምሮ ስለ መዳምሽ ጥሩነት ሸክላ ሳህን እንደሰበርሽ መዳምሽ በባሏ እንደምጠረጥርሽ ስታውሪ አረብ ሀገር ነበር የሚመስለው። ይቅርታ ቀጥይ። ኮምቦልቻ ነበር እሱ። እዛ በኋላ ደቡብ ክልል አስተናጋጅ እየሰራ የሆነ አጭር ልጅ ጋር ብዙ ጊዜ ይጣላ ነበረ። ግን እሱ ምስኪን ነው፣ እኔ ግን ያስጠላኝ ነበር ሳየው ማለት ነው። እሱ ግን በጣም ጎበዝ ልጅ፣ በጣም አስተዋይ ምናምን ነገር ነው። እና ከዛ የምሰራበት ጣውላ ላይ እየሄደ የኔን ሂሳብ ተቀብሎ አልተቀበልኩም ይለኛል። እኔም ደግሞ የእሱን ሂሳብ እቀበልና አልተቀበልኩም እያልኩ ሸውደዋለሁ ማለት ነው። እና በዚህ መካከል እንደባደጉሉ ነበር ከልጁ ጋር። እኔ በቃ ተስፋ ቆርጫለሁ። አንደኛው ፍቅር ይዞኛል። ወንዱ ሁሉ ወንድ አይመስለኝም። የሚጀነጅና ወንድ ሁሉ እውነቴን የምልሽ ሱሪ ልበስ እንጂ ወንድ አይመስለኝም። አንድ ሰው ብቻ ነው የሚታየኝ፣ ያ ያፈቀርኩት ልጅ ብቻ። እና ከዛ እንደዛ እየሆንኩኝ ከልጁ ጋር ከፈቀርኩት ልጅ ጋር እንገናኝ ተባባልን፣ አዲስ አበባ ማለት ነው። ሳንታረቅ እንገናኝ እንተያይ ተባባልን ከ3 አመት በኋላ ማለት ነው። ከዛሽ ተባብለን አዲስ አበባ ሄድኩኝ። አዲስ አበባ የት ነው ያገኘሁት? አውቶቡስ ተራ የሆነ ግንብ አለ፣ በላይ አውቶቡስ ይሄድበታል፣ ከታች ደግሞ የሆነ ቱቦ ነገር ነው። እና እዛ ላይ ቆሜ ያገኘኝና እሱ ከላይ ሆኖ እያየ ነው። እኔ አላየሁትም። እንግዲህ 3 አመት ሙሉ አላገኘሁትም ከአገሬ ከወጣሁ ጀምሮ። እና ከስልክ ውጭ ከወንድምነት ወደ ፍቅር ነው እንግዲህ የተቀየረው ጓደኝነታችን። እና ከዛ በኋላ እኔ ስልክ እያወራሁ ነው፣ ከኋላ የመቶ ጥምጥም አድርጎ ሲይዘኝ ዋ ያልኩኝና ስልክ ወደቀ ማለት ነው። ከዛ በኋላ መቶ ጥምጥም አድርጎ ይዞ ሳመኝ ምናምን። እንትን ውስጥ ገብተን ምንድነው ታክሲ ውስጥ ገብተን ሄድን። አየሁት ምናምን፣ በጣም ወፍሯል። በጣም ቀጭን ነበረ። እንደዛ ወፍሮ ሳገኘው በጣም የገረመኝ እውነቴን የምልሽ። ከዛ በኋላ አብረን አሳለፍን። አብረን ካሳለፍን 3 ቀን ምናምን አብረን ቆየንና ዝም ብሎ ያለቅስ ነበረ። ዝም ብሎ እያየኝ ያለቅስ ነበረ ማለት ነው። በመሀል ግን ብዙ ያልነገርኩሽ ነገሮች አሉ። ያው ብዙ የ12 አመት ታሪክ ነው ማውራልሽ። እና ዝም ብሎ ያለቅስ ነበረ። እና እኔ ከዛ በፊት ማለት ነው ለማንም ተናግሬ ያለቅም ተደፍሬ ያለሁ። መኖሪያ ቤት እያለሁ እዛ ደሴ ኮምቦልቻ እያለሁ ብቻ ተደፍሬ ያለሁ። ብዙ የመደፈር አደጋ ደርሶብኛል፣ ግን በአንዱ ጥቃት ደርሶብኛል። እና አልነገርኩትም ለሱ። ዝም ብዬ እውነቱን አልነገርኩትም፣ ዳርዳሩ ነግሬዋለሁ ማለት ነው። የመደፈር አደጋ ሊደርስብኝ ነበረ ምናምን ብዬ። እና የተደፈርኩት ደግሞ አንደኛ መኖሪያ ቤት፣ ሁለተኛ ደግሞ ሆቴል እያስተናገድኩኝ የሆነ ባርማን ነበርኩኝ፣ ድራፍት ቀጅ ነበርኩኝ። እና በዛ መሀል አሰሬ በጣም ይጠጣና ውስኪ ያወርዳል ለጓደኞቹ ማለት ነው። ውስኪ ያወርድና አላወረድኩም ብሎ ይክደኛል ማለት ነው። እኔ ባሪስታ ነኝ እንግዲህ መዘግባለሁ የሚወጣውን ከስቶር ውስጥ። ከዛ በኋላ በዛ መሀል በዛ ውስኪው በጣም ብዙ ብር ነው፣ አላስታውስም ብሩን፣ ግን አልወሰድኩም ብሎ ሸመጠጠኝ። ጭራሽ ውስኪ አላወረድኩም ማለት ነው። የዛን ሰዓት የነበረኝን ሀብል ሁሉ ቀምቶ በጩቤ ሁሉ ሊወጋኝ ምናምን አስፈራርቶኝ ጓደኞቼ ተንበርክከው እባክህን እባክህን ብለው ለምነው ነው ያስተረፈው። እውነት ይሄ ሆዴ ለራሱ ረግጦኝ እላያ ላይ ነበርኩኝ እንትን የለቀቅኩት ማርያምን እምልሽ። እና በዛ ምክንያት ሁሉ እሱ ሰውዬ ለራሱ ለመድፈር እንትን ብሎ ነበረ ማለት ሊደፍረኝ ሁሉ ነበር። ራሴን ስቼ ነበረ፣ ለሰው አልታዘዝም አልገለገልም ብሎ አልጋ ቤት ውስጥ አስገብቶ ሊደፍረኝ ሁሉ ነበር። ብዙ አደጋ አልፌያለሁ በሴትነቴ። እና ከዛ በኋላ ይህ ጓደኛ አዲስ አበባ ካገኘኝ በኋላ ድንግል አልነበርኩም ማለት ነው፣ ተደፍሬያለሁ። ከዛ ለምን ድንግል አልነበርሽም ብሎ አኮረፈኝ። ከዛ በኋላ ያለቅሳል፣ እያየኝ ዝም ብሎ ያለቅሳል ማለት ነው። እኔ አልገባኝም። ሐዋሳ ነኝ ሲለኝ ማለት ነው ይሄን ለመናገር ፈሪቼ ነበር አልሄድም ያልኩት። ከዛ በኋላ
የመጨረሻ ጊዜ ሲያገኝ እንግዲህ እኔ ድንግል አልነበርኩ፣ ክብረ ንጽህና ያልነበረም እሱ ከማንም ሴት አልደረሰም ነበረ። አኮረፈኝ። ከዛ ከ3 ቀን በኋላ ሄድኩኝ ወደ ሀገሬ ማለት ነው። ወደ ሀገሬ ከሄድኩ በኋላ እየጠጣ ይደውልልኛል። ሲደውልልኝ ደግሞ ከዚህ በፊት ሰምቼው የማላቅ ስድብ ነው የሚሰድበኝ። ስድቡ ደግሞ የሚያስጠላ ውዴ አለው እዚህ ጋር ከዛ በጣም የሚያስጠላ ስድብ ሲሰድበኝ አለው። ይሰማኛል። እንዳታቆሚ ስለሌለው ፊት ለፊት ስላላየሽኝ እንዳታቆሚ ያለው እየሰማሁ ነው። ችግር የለውም። እሺ መልካም جودايفا متعة كبيرة في لحظة صغيرة. قرمشة وسلاسة في التقاء. كريمة غنية بنكهاتها 3. جودايفا ከዛ እየደወለ ይሰድበኛል እና መጨረሻ ላይ ስደውልም ስልክ አላነሳም ይለኛል። ከዛ እኔ የሌለ በቃ በጣም ቀወስኩኝ ማለት ነው። እዛ እናቴ ጋር ነበርኩኝ። የሌለ ተናደድኩኝ ማለት ነው። ለምንድን ስልክ የማያነሳው እያልኩኝ ለጓደኛው ደውላለሁኝ። እኔ ምንም ማድረግ አልችልም፣ ከስራ ለራሱ እየቀረ እየተቀጣ ነው ይለኛል። ከዛ በኋላ መጨረሻ ላይ ስልክ አነሳና በጣም አዝኜብሻለሁኝ፣ ሁለተኛ በስልኬ እንዳትደውይ ይለኛል። ከዛ ሻልኩኝና እኔ የሆነ አክስቴ ቤት ማለት ነው ትልልቅ ክኒና ነበረ ማለት ነው። ከፍቶች ሲከሱ የሆነ የሚዳልቡበት ክኒን ነው፣ ትልልቅ ነው በጣም። ከዛ ያንን ክኒን አነሳውና ለመሞት እኮ ነው ያንን ክኒን አነሳውኝና 12 ፍሬ ነው 12ቱም ፍሬ በላሁት። ከዛ በኋላ ትንሽ ወፍራም ነበርኩኝ። ይቅርታ ያንን ክኒና ከበላው ቀን ጀምሮ የሌለ ውፍረት ነው የመጣብኝ። እኔ ለመሞት የበላሁት የሌላ ወፈሬ ማለት ነው። ድብልቅልቅ ያለ ውፍረት ገና በ20 አልሞላኝም እንጂ 19 ዓመቴ ላይ ድብልቅልቅ ያለ ውፍረት ውስጥ ነው ያለሁት ማለት ነው። ከዛ ቤተሰቦች ሌላ ነገር አሰቡ። አርግዛ ነው እንዲህ ምናምን። ከዛ እኔ እዛ ሀገር እናቴ ቤት መኖር አልቻልኩም። በቃ እሱ ስልክ አንስቶ አላወራም ሲለኝ በዛ ክኒና ምክንያት ወፍሬያለሁ። ውፍረቴን የሌለ ጠላሁት። አዲስ አበባ ምን አደረኩኝ? የዛን ሰዓት ተናድጄ ፀጉሬን እንዳለ በመቀስ ቆረጥኩት ማለት ነው። ስልክ አላነሳም ሲለኝ ተናድጄ መሞት አልቻልኩም ክኒና በልቼ። ከዛ በኋላ ፀጉሬን በመቀስ ቆረጥኩትና ቀጥታ አዲስ አበባ ሄድኩኝ፣ ለእናቴ ሳልነግራት ማለት ነው። አዲስ አበባ ሲሄድ ጓደኛዬ ቤት አረፍኩኝ። መድኃኔዓለም ቀን ነበረ። የመድኃኔዓለም ደግሞ የጓደኛዬ ዝክሯ ነበረ። ከዛ ፍራሽ ላይ ቁጭ ብሎ አላገኘሁትም እሱን። ፀጉሬን ተላጭቻለሁ፣ አስጠልቶብኛል። በዛ ላይ ወፍራም ነኝ። በጣም ተናደድኩ ሳየው ማለት ነው። ከዛ ቆመና ሊስመኝ ሲል እንደዚህ ገፍትሬ ጣልኩት ማለት ነው። ምን ሆነ ነው ስልክ የማታነሳው ምናምን ብዬ። ከዛ ወጥቶ ተናዶ ቻው ሳይንል ምናምን ወጥቶ ሄደ፣ ዝክሩንም ሳይጠጣ ማለት ነው። ከዛ በኋላ ዝክሩን ከጠጣን ምናምን በኋላ ማታ መጣ ከጓደኛ ቤት ማታ መጣ እና የዛን ሰዓት ጓደኛ አንዲት ፍራሽ ብቻ ናት የነበረቻት። እዛች ተኝተን እሷ ጓደኛዬ አብራችሁ ተኙ፣ እኔ ወደ ላይ ሁኝ ልተኛ፣ እናንተ ወደ ታች ሆናችሁ ተኙ አለች። እኔ ደግሞ ጭራሽ ከሱ ጋማ ተለጥፌ ያላድርም አልኩኝና እሷ እና እሱ በአንድ በኩል እንዲህ በመደዳ ተኙ፣ እኔ ደግሞ በበታቻቸው ሁኝ ወደ ታች ተኛሁ ማለት ነው። ከዛ ሌሊት በእግሩ እንደዚህ ይነካኛል። እኔ ቁጭ ብዬ ዘፈን እያዳመጥኩ ነው፣ እንቅልፍ ያልመጣ። ከዛ በኋላ እንደዛ የሆነ ሌሊት እኔ እንቅልፍ አልተኛሁ ነበረ። 11 ሰዓት ተነስቶ ሲወጣ አላየሁትም ነበረ እና ቴክስት አድርጎልኝ ነበር፣ ሁሌም አፈቅርሻለሁ የሚል ቴክስት፣ ቻው ምናምን ብሎ ቴክስት ጽፎልኝ ሂዷል ማለት ነው። እንደነገርኩሽ ወታደር ነው፣ በፈለገበት ሰዓት መውጣት አይችልም። ከዛ በኋላ እኔም አዲስ አበባ ስራ ተቀጥሬ መስራት ጀመርኩኝ። ከዛ አልተመቸኝም። እንደገና ከነበርኩበት ደቡብ ክልል ሆሳና ሄድኩኝ ማለት ነው። ሆሳና ሄጄ ካፌ ተቀጠርኩኝ። ካፌ ሁኜ እየሰራሁ እንደዋወላለን ከፍቅረኛዬ ጋር፣ ግን አብረን መሆን አንችልም። ምክንያቱም ከዛ በፊት ደግሞ ያልነገርኩሽ የአጎቱ ልጅ እኔ እጮኛ ነበርኩኝ፣ መጀመሪያ ያልነገርኩሽ ማለት ነው። አንድ በዛ ምክንያት አብረን መሆን አንችልም። ሁለተኛ ደግሞ እንደነገርኩሽ የጠበቀው ነገር አላገኘም እኔ ጋ ማለት ነው። እዛ መጨረሻ ላይ እኔ አሁን ሌላ ጓደኛ አለኝ እዚህ ካምፕ ውስጥ የሆነች ከኔ ጋር የምትሰራ ጓደኛ አለችኝ እና አስተዳዳሪዎችን እየጠየቀች ነው አንድ ላይ ቤት እንዲሰጠን አንድ ላይ እንድንኖር አለኝ የሆነ ጊዜ ማለት ነው። አትዋሽ አልኩት፣ የእውነቴን ነው አለኝ። እንደዛ ሲለኝ ሆሳና ትቼ አዲስ አበባ ሄድኩኝ ማለት ነው። ከዛ አዲስ አበባ ሄድኩኝና አገኘሁት፣ ተገናኝተን እናውራ ሲለኝ አገኘሁት ማለት ነው። ከዛ ሄደን ምግብ ምናምን አዞ እኔን እያየ ደግሞ ያለቅሳል፣ እኔም እሱን እያየው አለቅሳለሁ። ምን ብዬ እንደማወራው አላውቅም። በስልክ እኮ የፈለግኩትን እናገረዋለሁ፣ ግን ፊት ለፊት ሲሆን ደግሞ ዝም ብዬ ነው የማለቅሰው። እሱም ማውራት አይችልም። ከዛ በኋላ እንደዛ ሆነን ደግሞ አብረን አድረን ምናምን ጠጥተን ጭንብስ ብለን ሰክረን ምናምን አብረን አድረን ተለያየን ማለት ነው። እሱ ሄደ ስራ ቦታ፣
እሱ ስራ ቦታ ሲሄድ ደግሞ እኔ ቀኑን ሙሉ እየጠጣሁ ዋልኩኝ። ከዛ ጓደኞቼ ደውሉና እቺ ልጅ ልትበላሽ ነው በእናት ምን ይሻላታል ሲሉ፣ ከዛ በኋላ የሆነ ባቡር ጣቢያ ነበረ እዛ ባቡር ጋር ትንጣላቸው ማታ ማለት ከስራ አስፈቅዶ። ከዛ በኋላ መጣ ሄድኩኝና ባቡር ጣቢያ ያገኘሁት። አሁን በቃ መነጋገር አለብን፣ ተነጋግረን ወይ መለያየት ወይ ደግሞ አብረን መቀጠል አለብን አልኩት። ከዛ በኋላ እንደተገናኘን ሊያወራኝ አልቻለም። አሁን እኔ እና አንቺ አለኝ በግልጽ አያወራኝ። አብረን መቀጠል እንዳንችል እጎዳሻለሁ፣ እኔ ወታደር ነኝ፣ ሂጄ ጠፍቼ ልቀር እችላለሁ፣ ልሞት እችላለሁ። ሁለተኛ ደግሞ የአጎቴ ልጅ እጮኛሽ ነበረ፣ አብረን መሆን አንችልም ማለት። በዚህ ምክንያት ብቻ ፍቅር አያሸንፍም፣ እኔ እኮ በጣም ነው የምወድህ ምናምን ስለው እምቢ አለኝ። ከዛ በኋላ ተለያየን ማለት ነው። ተለያየን አቡዬ። ተለያይተን ደግሞ እኮ ይደውልልኛል፣ ደውሎልኝ እንገናኝ ይለኛል። እሄዳለሁ፣ እንገናኛለን፣ እንጠጣለን፣ እንሰክራለን። ከዛ በኋላ እንለያያለን። ደግሞ በሳምንቱ መገናኘት፣ መጠጣት፣ መስከር ብቻ ሳይሆን አብራት ታረጋላችሁ አይደል? እሱም አይ መቼም አንድ ሰው ከጠጣ መቼም ከባድ ነው። ለዛም ደግሞ በጣም ማፈቅረው ጓደኛ ማለት አንድ ሰው ከጠጣ መቼም ትክክል ነሽ። እሺ ማሪ ቀጥይ። ከዛ በኋላ መጨረሻ ላይ ከአዲስ አበባ እንደገና ወጥቼ ሆሳና ሄድኩኝ። ሆሳና ቀጥ ብዬ ስራዬን ጠንቅቄ መስራት ጀመርኩኝ። ምክንያቱም እሱ ለወደፊት እንኳን የሚያስበኝ ሴት አልሆንኩለትም። በፈለገበት ቦታ የምገኝለት ሴት በቃ እንደሚያፈቅረኝ ይነግረኛል፣ ግን ለወደፊት የሚያስበው ነገር የለም። አብረን እንደማንሆን ነግሮኛል። አንደኛ ያጎቴ ልጅ እንትኑ ነበርሽ፣ እጮኛው ስለነበርሽ የእሱን መቀማት አልችልም፣ እሱ አስፈራርቶኛል ይለኛል። እና ስለዚህ እንደዛ ከሆነማ ብዬ ሌላ ህይወት ሲጀምር ደግሞ ጣልቃ ይገባል። ይደውልና አሁን መቼም ሌላ ሰው እየጀነጀንሽ አይሆንም ምናምን ብሎ በቃ ግራ ያጋባኛል። እንደገና ተስፋ ይሰጠኛል ማለት ነው። እዛ ሆሳና ላይ የሆነ ልጅ ጀነጅናለሁ፣ ዝም ብዬ ጀነጅናለሁ። እና የሆነ ጊዜ ላይ አዲስ አበባ አትመጭም ወይ ሲለኝ አልመጣም አልኩት። ለምንድን ነው የማትመጪው? አሁን እኔ ሌላ ሰው እያወራሁ ነው፣ ስለዚህ እርሳኝ፣ እኔ ምንጊዜም ለአንተ አልሆንም አልኩት። እሺ ለእኔ ካልሆንሽ ብሎ ዝም አለ። እየጠጣ ደግሞ ይደውልልኛል፣ ጠጥቶ ሰክሮ ምናምን ይደውልልኛል። እዛ መጨረሻ ላይ ይሄ አጭሩ ልጅ ማለት ነው በጣም እኔ ስለምጠጣ የወንዶች ያበላሿታል ምናምን እያለ የምጠጣበት ቦታ እየመጣ ይጠብቀኝ ነበረ። ይሄ የምጠላው ልጅ አጭሩ አብሮኝ የሚሰራው ማለት ነው። ከዛ የሆነ ጊዜ መስቀል ላይ ነው እና ደቡብ ክልል እንግዲህ መስቀል በጣም ነው የሚከበረው። ጓደኞች ከኔ ጋር የሚሰሩት ሁሉም የደቡብ ልጆች ናቸው። ጥለውኝ ሂደዋል ወደ ቤተሰቦቻቸው። የኔ አሰሪ ደግሞ እዚህ ማሳለፍ ትችያለች ችግር የለውም ብላኝ ክትፎ ምናምን ሰርታ መጣችልኝ ማለት ነው። ክትፎ አልወድም፣ ብቻ ግን ዝም ብዬ እዛ ተኝቼ ዋልኩኝ። መኝታ ቤቴ ላይ ተኝቼ ስውል የሆነ ማውቀው ልጅ ነበረ፣ ጋርድ ነው ማለት ነው። እሱም አፍቅሮ የተጎዳ ነው፣ እኔም አፍቅሬ የተጎዳሁ ነኝ። ሁለታችንም እንተዋወቃለን። ከዛ በኋላ ማታ ላይ ሞተር ላከልኝና ከእሱ ስራ ቦታ ሄጄ መጠጣት ጀመርኩኝ ብቻዬን ማለት ነው። እሱ ስራ ነው፣ ከኔ ጋር መጠጣት አይችልም። ዝም ብዬ ብቻዬን እየጠጣሁ አመሸሁና ምሽት ላይ አልጋ ይዞልኝ ምናምን አልጋ ላይ አስተኛኝ ማለት ነው። ከዛ ሲነጋ ብቻ ነው ያወቅኩት ተኝቻለሁ ምናምን፣ ራሴን አሞኛል። ከዛ ከስራ ስመል ማለት እዛ ከጠጣሁበት ቤት ወጥቼ ተመልሼ ወደ ስራ ቦታ ሲሄድ ያን አጭሩ ልጅ ማለት ነው ከገጠር ደወለልኝና እኔ እኮ አሁን ያለው ቤተሰቦቼ ጋር ነው እና ልምጣ ከደበረሽ አለኝ። አልመጣም፣ አትምጣ፣ ለእኔ ስትል አትምጣ፣ ምን ልታደርግ ትመጣለህ አንተ ደግሞ አጭር ምናምን ብዬ ሰደብኩት ማለት ነው። እሺ ብሎ ዘጋው። ትንሽ ቆየሁኝና ባክና ደብሮኛልማ ቤትን ክፈትልኝና ከቤት ገብቼ ቢያንስ ቃና ምናምን እያየሁ ልዝናና አልኩ። እሺ አለና መጣ። ሲመጣ ነጭ ማር ማለት ነው በሆነች እንትን ነጭ ማር ቆንጅዬ ማር ይዞልኝ መጣ። ከዛ ከሱ ቤት ሂጄ ቁልፍ ሰጠኝ፣ አንድ ቁልፍ። ከሱ ቤት ሂጄ ሲደብረኝ ከዛን ቀን ጀምሮ ከሱ ቤት እየሄድኩኝ አርፋለሁ። ሲያመኝ ምናምን ጠጥቼ ስሰክር ከሱ ቤት ነው የሚሄደው። ልክ እኔ ከሱ ቤት ከዚህ ከአጭሩ ቤት ሲሄድ ቤቱን ለቆ እሱ ሆቴል ነው የሚያድረው። እኔ ሲሄድ ቤቱን ለቆ ሆቴል ነው የሚያድረው። በፍቅር እንደተጎዳሁ ያውቃል። ከዛ በኋላ እንዳውም እሱ መሽቶበት ምናምን ሆቴል አልጋ ካላገኘ ማለት ነው ጓደኛዬን እያት ሄድና እሱ ፍራሽ ላይ ይተኛል፣ እኔ ከሱ አልጋ ላይ ይተኛለሁ ማለት ነው። ጓደኛዬን እያት ሄዳለሁ። ከዛ እንደዛ የሆነ ከዚህ ልጅ ጋር የሆነ ቀን ላይ ከስራ ተባረርኩኝ። ከስራ ተባረሬ ውጭ ይባላለሁ ማለት ነው። ከዛ ሻንጣዬን ይዤ ወዴት ልሄድ? የማርፍበት ዘመድ የለኝም እና
የት ሄድኩኝ? ይሄ አጭሩ ቤት ልጅ ሄድኩኝ። ጊዜም ቁልፍ ሰጥቶኛል እንደፈለግሽኝ ብሎ ማለት ነው። ሄድኩኝና ከሱ ቤት ሻንጣዬን አስቀምጬ ምናምን ቁጭ አልኩኝ። ሲመጣ ደስ አለው ማለት ነው። እና በዛ መሀል ግን እንደሚወደኝ ይነግረኝ ነበረ። አጭር እኮ ነው ምንም አንገናኝም ማለት ነው። ግን በጣም ምስኪን የዋህ ነው፣ ጥሩ ሰው ማለት ነው። جاهزة تجددي إشراقتك وأنت بتمسح المكياج؟ تجديد ماء مسالات من نيفيا بيمنح بشرتك الإشراقة والترطيب. ከዛ አጭሮችን በጣም ሞራላችንን እየነካሽን ነው። ቴብሉ እኮ እኔ ማጭር ነኝ ቅላረገው ብዬ ቴብሉን እንዲ ያለኝ ጋይስ ሀንግ አረገ እና አጭሮች ሞራላችንን ጠብቅልና። አጭር ሰው አይደለም እንዴ እናቴ? ሆኖ ግን እኔም እኮ አጭር ነኝ አቡዬ፣ በቁመት እኩል ነን በቃ ከልጁ ጋር ማለት ነው። ከዛ ከሱ ቤት 15 ቀን ቆየው ስራ ፍንትቼ። እሱ ስራ ይሄዳል፣ እጠጣለሁ እንደሚገርምሽ ማለት ነው። ለመጠጣት ሲሆን ሰው ይጋብዘኛል፣ ልበላ ግን ሰው አይጋብዘኝም ነበረ። እና እንደዛ እየሆንኩኝ እየጠጣሁ አምሽቼ ልክ እሱ ሲገባ ወደ ቤቱ ገባለሁ። ከዛ መጨረሻ ላይ ምን አለኝ፣ አንቺ አትጠጪ፣ እኔ አሁን አንቺ የምትጠጪውን እቤት አመጣልሻለሁ። በሀይላንድ እያደረገ ድራፍት ያመጣልኛል፣ ውጭ እንዳልወጣ ማለት ነው። አንዱ ቢፈነክትሽስ፣ አንዱ ቢደፍርሽሽ እያለ እዛ አንተ እኔ ወይን ነው የምፈልገው ስለ ደግሞ ወይን ይዞልኝ ይመጣል። ጠዋት ጠዋት ላይ ቁርስ የፈለኩትን ቴካዌ አድርጎ ይዞልኝ ይመጣል፣ እሱ ቤት ተኝቼ ማለት ነው። ከዛ በዛ መሀል የእሱን ጓደኛ እኔ ወዳታለሁ አሁን ከቤት የገብታለች፣ ስለዚህ